ሰላም ጤና ይስጥልን የኪ ቤተሰቦች እንደምን አላችሁ? ዛሬ በሰራነው ቪዲዮ የኪ ተመዝጋቢ ሆነው እድለኛ የሆኑ ነገር ግን ቤታቸውን መተው ያልተረከቡን ፍሎር ነምበር ያለዩ ሃውስ ነምበራቸውን ያላወቁትን ሰዎች 3 ሰዎች ነገረናችሁ ነበረ። ከነዛ መሃል እንግዲህ የካቲት 1 2017 ዓ.ም ላይ ፍሎር ነምበራቸውን ከለዩት መሃል መሆን ሲገባት ያልሆነች ተመዝጋቢያችን አለች ብለናችሁ ነበረ። በዛው መሰረት ያንን ቪዲዮ ተመልክታ አሁን ቢሮ ተገኝተዋል። ኪ ሃውሲንግ ከዚህ ቀደም መዝግቧቸው እድለኛ አድርጓቸው ቤታቸውን ደግሞ ጥቅምት 12 ከሚያስረክባቸው ሰዎች መካከል ነች። ያንን የዕጣ ማውጣቱን ሂደት የካቲት 1 የተከናወነውን ባለማከናወኗ እስካሁን ባለመገኘቷ ማለት ነው ዘግይታ ነበረ። ዛሬ ባለ 2 ተመዝጋቢ ነች። ከባለ 2 ቤቶች መካከል በወቅቱ ብትኖር ኖሮ ዕጣ ውስጥ የቀረቡትን ቤቶች አቅርበን የትኛው የሷ ቤት እንደሆነ ትለያለች ማለት ነው። ሌሎቻችሁም የተቀራችሁት ማለት ነው ሁለታችሁ ይህንን ቪዲዮ በድጋሚ እየተመለከታችሁት ከሆነ በፍጥነት በመምጣት ቤታችሁን እንድታውቁ መልእክታችን ይድረሳችሁ። ላለው ቆይታችንን ተከታተሉ። ያንቺን ስም ንገሪንና ያው ቅድም ጥሪ አድርገናል። መሰረት ይልማ ወርቁ ሁለተኛ ዙር ተመዝጋቢ ነሽ። ቅድም የሰራነውን ቪዲዮ አይተሽ ነው የመጣሽው? ቅርብ ናችሁ? እዚህ አካባቢ ናችሁ? ሱሉልታ ናችሁ? ስለዚህ ቪዲዮውን ባያችሁ ቅጽበት ነው ሮጣችሁ የመጣችሁት። እሺ ድብረ እስከዛሬ ነው የመጣችሁ? እኔ በአጋጣሚ ወልጄ ተኝቼ ነበር። ወልደሽ ነው? ኦኬ። እንደገና ደግሞ አሪያም ታኑር ስልኬ ተዘግቶ ነበር በአጋጣሚ። ኦኬ። እና የእሱ ደግሞ ስሙ እንትን ብሎ ሁለታችንም በአጋጣሚ ነው ወልጄ ስለተኛው መምጣትም አልቻልኩም እና በአጋጣሚ እንትን ብለን ቪዲዮን ስናይ ቶሎ ወደዚህ መጣ። ሮጣችሁ መጣችሁ? ቤትን የሚያክል ነገር እንዴት ቻላችሁት? እንዴት አስቻላችሁ? ወልጄ ስለተኛው መምጣት አልቻልኩም። አልቻልሽም? ቅርብ ጊዜ ነው የወለድሽው? አዎ በቅርብ ጊዜ ነው የወለድኩት። አዲስ ቤት አዲስ ልጅ ይሁን አዲስ አበባ ውስጥ ቤት የማይገኝ ነው። ከልጅ ግን አይበልጥም። ዞሮ ዞሮ እሱን እንረዳለን። እንኳን መጣችሁ። እንግዲህ መምጣታችሁም ጥሩ ነው። እኛም ቪዲዮን የሰራ ነው ማንም ወደኋላ እንዳይቀር ነው። ያገኘውን እድል በጥቃቅን ነገሮች አሁን ስልክ በመዘጋቱ ምናምን በመሰል ነገሮች እንዳያጣ በማሰብ ነው። አሁንም እንቀጥልበታለን። ከእናንተ ውጭ ሌሎች 2 ሰዎች አሉ። እነዛም ሰዎች ይመጣሉ ብለን እናስባለን። እሺ እንግዲህ እናንተ የካቲት 1 ብትኖሩ ኖሮ የቀረቡት እስከ G+12 ድረስ ነው። ቦታው ቃሊቲ ማሰልጠኛ ወደ ሀና በሚወስደው መንገድ ነው። መሀል ላይ ነው። ፍሬንድሺፕ ወይም ደግሞ ካዲስኮ ድልድይ የሚባለው አካባቢ ነው። ቆንጆ ሰፈር ነው። መኖሪያ አካባቢ ነው። ያው በርካታው ቤት የኛ ነው። እዛ አካባቢ ላይ ያው ምድር ላይ ያሉ ቤቶች ናቸው አብዛኞቹ። ተደምሮ የኛን ያክል ሰው አይሆንም። እንግዲህ መንደሩን ስሙንም ልንቀይረው ነው። ያው የኪ ህንፃ እየተባለ ነው አሁን የሚጠራው። መንደሩም በነዋሪው አይደለም። ነዋሪውም ከኪ ቤት ያገኙ የኪ እድለኞች ሲሆኑ የኪ መንደር መባሉ የማይቀር ነው። ግን ያው በሰዓቱ ደግሞ እናንተ ብትኖሩ ታገኙ የነበረውን እድል አሁንም አነፍጋችሁም። እስከ 12ኛ ፎቅ ድረስ ነው ቤቶቹ ያሉት ከታች ጀምሮ ማለት ነው። ስለዚህ ከዛ መሃል እናንተ ቤቶቹን ትለያላችሁ። ያው በዛ በየካቲት 1 ብትኖሩ ኖሮ ያላችሁን እድል አሁንም ታገኛላችሁ ማለት ነው። ያ ነው። እነዚህም ቤቶች እንለያለን። እዚህ ላይ የተጻፈው ለምሳሌ B2001 ሲባል ቢ ማለት ባለ 2 መኝታ ቤት መሆኑን ያሳያል። ሁለተኛ ማለት ደግሞ ሁለተኛ ፎቅ ላይ መሆኑን ያሳያል። 001 ማለት ደግሞ የቤት ቁጥሩን 001 ብሎ ያሳያል ማለት ነውና እዚህ ጋር የተጻፉት ቁጥሮችና ፊደል ይሄ ነው ትርጉማቸው። ቢ12ም አለ፣ 12ኛ ፎቅም አለ። እንደ እድላችሁ ነው እንግዲህ አንደኛ ፎቅም አለ። ስለዚህ እንደ እድላችሁ ከዚህ ውስጥ አንዱን ፒክ ታደርጋላችሁ። በዛ መሰረት ያው የመረጣችሁት ቤት ወይም እድል ይወጣላችሁ ቤት ማለት ነው። ካርታ ወደ እናንተ ሲዞር አስፈላጊውን ሂደት እናንተ ትሄዳላችሁ ማለት ነው። ቤቱን የምትረከቡት ጥቅምት 22 ነው። እንግዲህ ጥቅምት 22 ዛሬ ምንድን ነው? ጥቅምት 12 ከ10 ቀን በኋላ የምትገቡበትን ቤት ነው ዛሬ የምትለዩት። በደንብ ጸልዩ። መልካም እድል ይሁንላችሁ። ለአዲሷ ወይም ለአዲሱ ልጅ ምንድነው ገዳለው ማለት ነው አይደል? እኩል የመጣው ስለዚህ እሱ ያውቃል። እንግዲህ እየተቀለልኳቸው ነው ያሉትን ቤቶች በድምሩ ባለ 2 የቀረው 18 ቤት ነው። እናንተ እንድትመርጡ ግን የማቀርብላችሁ 18 አይደለም፣ እስከ G12 ድረስ
ወይም ደግሞ እስከ G+12 ድረስ እስከ 12ኛ ፎቅ ድረስ ያለውን ብቻ ነው የማቀርበው። የተቀረው ደግሞ እናንተም ካወጣችሁ በኋላ የሚቀረው ነገ ሐሙስ ዕለት ከዚህ በፊት ሚያዝያ 30 እድለኛ ለሆኑት እንደ ባቻቸው በሬሾ የሚተላለፍ ይሆናል ማለት ነው። ሶሻል ሚዲያውን እየተከታተላችሁ መሆኑ ደግሞ ጥሩ ነው፣ አትርፏቸዋል። ለሌሎቹም ንገሯቸው። በዛውም የኪን ማህበራዊ ሚዲያ መከታተል እንዲህ በስተመጨረሻ ሊያመልጠን ከነበረው እድል ይታደገናል። እናንተ እንዴት አስቻላችሁ? ሰው እንኳን ቤቱ ደርሶት በተስፋ ራሱ እኮ ቀን በቀን ፍላጎቱን እያሳየን ያለውና ያው ከአቅም በላይ ሆነ። እሱን የሚያክል ነገር የለም። ይሁን እንግዲህ ፈጣሪ ረድቷችኋል። እዚህ ጋር ያሉት 1 2 3 4 5 6 7 8 9 ነው። ያው 18 ቤት ነው ያለው። 9 ግን የሆነበት ምክንያት እስከ G+12 ድረስ ስለሆነ ነው። ያው በሰዓቱ የነበረው ማለት ነው። ቅድም እንዳልኳችሁ እሱን አላካተትንባችሁም። ወደኋላ ያው ማፋፈር የለብንም፣ አናፋፍርም። ከዚህ ውስጥ እንግዲህ አንቺ ተመዝጋቢው አንቺ ነሽ አይደል? በአንቺ ስም ነው። ስለዚህ አንቺ ነሽ የምትመርጪው። አንድ ቤት ታወጫለሽ። መልካም እድል። እሺ ስንት? 12። ኦኬ 12ኛ ፎቅ የቤት ቁጥር 3። 12ኛ ፎቅም ቢሆን ቆንጆ ነው። ሊፍት አለው። በውጭ ባለሙያዎች ነው ሊፍቱ የተገጠመው። ቆንጆ ቪውም አለው። ከ12 ከተማውን መታዘብ ትችላላችሁ። እንኳን መዝናናት ማለት ነው ከዛም ያለፈ። ስለዚህ እንኳን ደስ አላችሁ። እንግዲህ ቤቢ የሚያድግበት እናንተም የተረጋጋ ቤተሰብ አድርጋችሁ የምትኖሩበት ይሁን። መልካም እድል ይሁን። ይህንን ለሚመለከተው ቲም እናስተላልፋለን። ስለመጣችሁ በጣም ነው የምናመሰግነው። የኪ ቤተሰቦች እንግዲህ ጠዋት በለቀቅነው ቪዲዮ አማካኝነት ጥሪ ካደረግንላቸው ሰዎች መካከል አንዷ ተገኝታ 2ኛ ዙር ተመዝጋቢ ነች። ባለ 2 መኝታ ቤት 12ኛ ፎቅ ላይ የቤት ቁጥር 003ን መርጣለች። በጣም ማለት ነው። በዚሁ አጋጣሚ ሌሎቻችሁ 2 ቀሪ ሰዎች ይህንን ቪዲዮ ተመልክታችሁ ጥሪያችንን ሰምታችሁ ኑና ቤታችሁን ውሰዱ፣ አስፈላጊውን ፕሮሰስ ሂዱ እንላለን። ከጥቅምት 22 በፊት ብዙ ነገሮችን ማጠናቀቅ እንፈልጋለን። ከጥቅምት 22 በኋላ ከቃሊቲ ማሰልጠኛው ሳይት ሙሉ ለሙሉ ጠቅልለን እንወጣለን። ቤቱን ለነዋሪዎች ትተን ማለት ነው። ቀጣይ ፕሮጀክቶቻችን ላይ ትኩረታችንን እናደርጋለን። ስለተከታተላችሁን በጣም እናመሰግናለን። መልካም ቆይታ ይሆንላችሁ። ቻው።